ይህ አዋሬ ተረክ ነው። በአዋሬ ተረክ በሳምንት 3 ቀናት ያክል ማለትም ማክሰኞ፣ ሐሙስና ቅዳሜ የተመረጡ ክላሲካል የኢትዮጵያ ስነ ጽሑፍ ሥራዎች ይቀርቡበታል። ለማንበብ ጊዜ ላጠራችሁ ምርጥ ምርጥ ትረካዎችን ከአዋሬ ተረክ። አንድ ለእናቱ ታሪካዊ ልቦለድ ከአቤ ጎበኛ ክፍል 21። ልጅ ካሳ ከመንዳባ ከተመለሰ በኋላ ወደ ቋራ ሄዶ በዚያ ጊዜ ደጃዝማች ሆነው ከቆዩት ከወንድሙ ከክንፉ ጋር ተቀመጠ። ካሳ በዚህ ጊዜም ቢሆን ለጦርነት ሙያ ገና ልጅ ነበር። ይሁን እንጂ ወንድሙ በሚያዘምቱበት የጦር ግንባር ሁሉ እንደ ጋሻ ጃግሬም እንደ ወታደርም እየሆነ አብሮ በመዝመት ከውጊያ ጋር መለማመድ የጀመረው ከዚህ ጊዜ አንስቶ ነው። ከጥቂት ዓመታት በኋላም ካሳ ለኢትዮጵያ አንድነትና ደህንነት ዋስትና ሊሆን የቻለውን ከፍተኛ ጀግንነቱን በየጦር ግንባሩ ማሳየት ጀመረ። ደጃች ክንፉ ቋራ ላይ ሆነው ወደ ምዕራብ ኢትዮጵያ የሚገፋውን የቱርክና የአረብ ጦር ሁሉ ዱካውን እያጠፉ በሚመለሱበት ጊዜ ካሳ በብዙዎቹ የጦር ሜዳዎች ላይ ታላቅ ጀግንነቱን አሳይቷል። በዚህ ጊዜ የደጃች ማሩ ወንድም ወልደ ተክሌና ወለተ ተክሌ የማሩን ግዛት ከራስ ማርዬ ለማላቀቅና አንደኛው ለራስ ሁለተኛውም ለልጃቸው ለደጃች ክንፉ ለመውሰድ ይታገሉ ነበር። በዚህም ጊዜ ሁለቱም ድል ለማግኘት ሳይችሉ በመጠላላት ላይ እንዳሉ ደጃች ክንፉ በጊዜው ታላቅ መሳሪያ በነበረው የጋብቻ ዝምድና የራስ ማርዬን ወዳጅነትና የደጃች ማሩን ግዛት ለማግኘት የራስ ማርዬን እህት ልጅ አገቡ። ሆኖም በቀላሉ የደጃዝማች ማሩን ግዛት አላገኙም። የማሩን ግዛት ማርዬ እንደያዙ ክንፉም ገና የቋራ ጋዥ ሆነው እንዳሉ ራስ ማርዬ ከትግሬው ዝነኛ መስፍን ከራስ ሰባጋዲስ ጋር ስለተጣሉ ወደ ትግሬ ለመዝመት ተዘጋጁ። ደጃች ክንፉም ራስ ማርዬን ተከትለው መዝመት ነበረባቸውና አብረው ዘመቱ። በዘመቻው የራስ ማርዬ ተከታዮች ከነበሩት መኳንንት መካከል የሰሜኑ ደጃዝማች ውቤ ከማርዬ ቀጥሎ በከፍተኝነት የሚያሳይ ታዋቂነትና ኃይል ነበራቸው። የሰባጋዲስና የማርዬ ጦርነት እንደ ሌሎቹ በኢትዮጵያውያን መካከል የታዩ ጦርነቶች ሁሉ ብዙ ሕዝብ ከተራረደበት በኋላ ራስ ማርዬ በጦርነቱ ላይ ሲወድቁ ስመጥሩ ራስ ሰባጋዲስ በነደጃች ውቤ ተማርከው በጭካኔ ተገደሉ። ደጃች ውቤ በምርኮኞቻቸው ላይ በነበራቸው ጭካኔ ከአረመኔ የከፋ ሰው ነበሩ። ከጦርነቱ በኋላ ደጃች ውቤ በሰሜን ጀምሮ እስከ ባሕረ ኤርትራ ያለውን የኢትዮጵያ ሰሜናዊ ግዛት ሲይዙ የማርዬ ወንድም ዶሪም ራስ ሆነው የወንድማቸውን ግዛት ወረሱ። በዚህ ዓለም ላይ በፍርሃትና በይምሰል የሚንገላታው የሚጉላላው የሚሞተው ሰው ብዙ እንደመሆኑ መጠን በዚህ ጊዜም ደጃች ውቤ ከራስ ማርዬ ጋር አብረዋቸው ከዘመቱት መኳንንት መካከል ብዙዎቹም በፍርሃት ሲያስሩ፣ ራስ ዶሪም የእርሳቸውን ምሳሌነት ተከትለው በውስጣቸው ያሉትን አንዳንድ የሚፈሩ መኳንንት እንዲያስሩ መከሯቸው። ይህ አይነቱ ሳያጠፉ በመፈራት ብቻ መታሰር ከሚታለምባቸው ተቀዳሚ ዓላማዎች አንዱ ደጃች ክንፉ ስለነበሩ ራስ ዶሪ ከሟቹ ወንድማቸው ከራስ ማርዬ ጋር ዘምተው የተመለሱትን ክንፉን አሰሯቸው። ካሳም በዚህ ጊዜ አገር ለመጠበቅ ቋራ ከቀሩት የወንድሙ አሽከሮች ጋር ሆኖ የወንድሙን የመጨረሻ ሁኔታ ለማወቅ ሲጠባበቅ ቆየ። ነገር ግን ተፈርቶ የሚጠላና የሚጨቆን ጀግናም የሚፈለግበት ቀን ስለማይጠፋ ክንፉ የሚፈለግበት ጊዜ በድንገት ደረሰ። ይኸውም የክንፉ የትውልድ ቦታና የዘር ግዛት በሆነው በቋራ ቆላ የግብጾች ጦር መቃረቡ ነው። ራስ ዶሪ ወጣቱንና ጀግናውን የእህታቸውን ልጅ ባል ክንፉን ከእስራቱ ፈተው የደጃች ማሩ ግዛት የነበረውን ግዛትን ሰጥተው በመተማ በኩል የመጣውን የግብጽ ጦር እንዲወጉ ላኳቸው። ደጃች ክንፉም ደንቢያ እንደደረሱ ራስ ዶሪ ሞተው የወንድማቸው ልጅ አሊ በቦታቸው ተተክተው ነበር። አሊ ለስሙ ስልጣኑን ቢይዙም ዋና አድራጊ ፈጣሪ እናታቸው ወይዘሮ መነን ነበሩ። ይሁን እንጂ ይህ የስልጣን መዘዋወር የክንፉን ስልጣን ሊነካው አልቻለም። ደጃዝማች ክንፉ በጭካኔ በመቅጣት የግዛታቸውን ጸጥታ ከማስከበራቸውም በላይ በዘመቻው የተከታተለ ድል በማግኘት ጠላቶቻቸውን እየቀጡ ወሰናቸውን በመጠበቃቸው በሁለቱም ዘንድ የተከበሩና የተፈሩ ሰው ነበሩ። ታላቁን ወንድነታቸውን ጨርሰው ያስመሰከሩበት ጊዜም ራሽድ በሚባለው ቦታ ጥግ በተዋጉበት ቀን ነው። በዚህ ጊዜ ነበር ክንፉ በአበሾችና በግብጾች መካከል ተደርጎ
የኢትዮጵያውያን ኃይል ግብጾች አመድ ካደረገባቸው ውጊያዎች አንዱን ያሳዩት። ደጃች ክንፉ በየጊዜው በግብጾች በአረቦችና በቱርኮች ላይ የፈጸሙት የጀግንነት ተግባር በማንኛውም ጊዜ ከተፈጠሩ የአረብ ጸሮች አንዱን አድርጎ ሲያስቆጥራቸው የሚኖር ነው። ደጃች ክንፉ በየጦሩ ግንባር ምንም እንኳ ብልጫ ያለው መሳሪያ የያዘ ቢመጣ ወራሪውን የግብፅና የአረብ ጦር አመድ እያደረጉ ስለሚያስቀሩትና ለግብፅና ለአረብ ቀርቶ ለዓለም የፈራቸው የነበሩ ለቱርኮች ጥቂት የማይሰጉ ከ10 የግብፅ ወታደሮች አንድ የጭነት ግመል ለሀገሯ ይበልጥ ትሰራለች እያሉ በግብጾች ላይ የሚያፌዙ ማፌዝ ብቻ ሳይሆን በየመጣበት አቅጣጫ እያሳደዱ የሚያርዱ ጀግና ነበሩ። ውለታ አክባሪውና ቅኑ የእግዚአብሔር ሰው ነቢዩ መሐመድ የሃይማኖቱ ተከታዮች የሆኑ ሁሉ በኢትዮጵያ ላይ እጃቸውን እንዳያነሱ የሰጠውን ትምህርት የማይከተሉ በሃይማኖት አስጠግተው ቅኝ ግዛት ለማስፋፋት ይመጡ የነበሩ የግብፅና የአረብ የቱርክ ወራሪዎች በምስራቃዊ በሰሜናዊና በምዕራባዊ የኢትዮጵያ ጠረፎች እየታጨዱ መወቃታቸው የሀገራችን የታሪክ ምዕራፎች የሞላ ታሪክ ነው። በአጨዳው ሙያ ከፍ ያለ ነዶ ካበረከቱት የኢትዮጵያ ጀግኖች አንዱም የካሳ ታላቅ ወንድም ደጃዝማች ክንፉ ነበሩ። በዚህ ጊዜ የሰሩት ጀግንነት ደግሞ ለወርቅ አውርቁ የጀግንነት ታሪካቸው ቁንጮ የሆነ ዕንቁ አክሊል ነበር። የግብፁ መሐመድ አሊ በግብጾችና በሌሎችም አረብ ነንባዮች ላይ የኢትዮጵያ ጀግኖች በየጊዜው ያገኙት ድል በማየት በቱርክ አዝማቾች የሚመሩና ዘመኑ ካፈራቸው የጦር መሳሪያዎች አንዱም ያልጎደላቸው ወታደሮች ያሉት ኃይለኛ ሰራዊት ወደ ኢትዮጵያ ምዕራባዊ ጠረፍ ላከ። ጀግናው ክንፉም ይህን ወራሪ ከበር ድረስ እስኪመጣ በመጠበቅ ፈንታ የታወቀ ጀግና ሰራዊታቸውን ይዘው ራሳቸው ግፋኝ ሄዱበት። በዚህ ጊዜ ከነበሩት የታወቁ ጦር አዝማቾች አንዱ ባይሆንም ትንሽ ወንድማቸው ወጣቱ ካሳ አብሯቸው ዘምቶ ነበር። የኢትዮጵያ ጀግኖች በየጊዜው ከግብጾችም ሆነ ከቱርኮች ጋር ሲዋጉ እንደተረዱት ጠላታቸው የሆነው ጦር በልዩ ልዩ መሳሪያ እንደሚበልጣቸውና እነሱ የሚበልጡባቸው መሳሪያዎች ድፍረትና ዘዴ የማይበገር መንፈስ መሆናቸውን አውቀውት ነበር። ሁለቱ ሰራዊት የተገናኙት ራሽድ በሚባለው ቦታ ጥግ በሚገኘው ዋድ ሐልጣቡ በተባለ ቦታ ላይ ነበር። ሁለቱም ሰራዊት ባሻገር ሰፍረው ውጊያውን ለመክፈት ሲዘጋጁ ደጃች ክንፉ የጦር መሪዎቻቸውን ሰብስበው ቦታ ቦታ ሲሰጡና የጦርነቱን ስልትና እቅድ ሲናገሩ ካሳ አቋርጦ አንድ ምክር እንዳቀርብ የጌቶችን ፍቃድ አገኛለሁ አለ። ደጃች ክንፉም በቸልታና በፈገግታ አንተ ደግሞ ገና ተለማምደ ሳታበቃ ስለ ጦርነት ብልሃት ምን ልታመጣ ነው? ገና ነህ አሉ። የለም ጌቶች፣ በትንሽነቴ ምክንያት ብዙ ባልዋጋም የጌቶች ጋሻ ጃግሬ ሆኜ ብዙ ጊዜ ውጊያ አይቻለሁ። ስለዚህ አስተያየቴን ባቀርብ ጥሩ ይመስለኛል አለ ካሳ በትህትና። እሺ ዛዲያ ምን አስተያየት ነው የምታቀርበው? አሉ ደጃች ክንፉ። በየጊዜው እንዳየነው ሁሉ እነዚህ ጠላቶቻችን የሚይዟቸው ነፍጦች ተኛ ነፍጦች ይበልጥ ርቀው የሚመቱና ተደጋግሞ በፍጥነት የሚተኮሱ ናቸው አለ ካሳ። እሺ አሉ ደጃች ክንፉ። ስለዚህ እኛ ማድረግ ያለብን ባሻገር ውጊያ መጀመር ሳይሆን በየአቅጣጫው በድንገት እየተሹልኮሉክን ገብተን የቅርብ ውጊያ ማድረግ ነው። በጥይት በጦር በጎራዴ ለማጥቃት በሚመችን ቅርበት ላይ ሆነን ውጊያ ተጀመርን። በሩቅ ሆነን በመጀመሪያችን ሊደርስብን የሚችለው የሰው ማለቅ ሳይደርስብን ባለን መሳሪያ ሁሉ ጠላቶቻችን መጉዳት እንችላለን አለ ካሳ። ደጃች ክንፉ ታላቅ የጦር መሪ እንደመሆናቸው መጠን የካሳን ሐሳብ በትክክል ገብቷቸዋል። ቢሆንም በአረብ ላይ የነበራቸው ንቀት ከመጠን በላይ ስለነበር ነገሩስ ጥሩ ነው፣ ግን ለአረብና ለግብጥ ነው የሁሉ ጥንቃቄ አሉት። የለም ጌቶች፣ በቀላሉ እንጎዳቸው ስንችል ብዙ ሰው ታለቀብን በኋላ ለምን እናቸንፋቸዋለን? ካቡን ጥሰን ገብተን በጎራዴና በጦር ብቻ ልንፈጃቸው ስንችል ተመሳሳይነት በሌለው ነፍጥ ለምን እንዋጋለን? አለ ካሳ። መልካም ነው አሉ ደጃዝማች። ደጃዝማች ክንፉ በዚህ ሐሳብ ጦራቸው አስቀድሞ ውጊያ እንዳይጀምር አድርገው ዝም ብለው አመሹ። የግብፅ ጦር አዛዦችም ለወራሪ የመጣ ጠላት አይተው ለቅጽበት መታገስ የማይችሉትን የኢትዮጵያ ጀግኖች ጠባይ ያዩት በማየት ያላዩት በመስማት ያውቁት ስለነበር በዚህ አይነቱ ዝምታ መደናገርም መገረምም ተሰማቸው። ሌላ አይነት የጦር ዕቅድ ተዘጋጅቷል። በሩቅ ሆኖ በጥይት ሳይጨፈጭፉን በጥይት የበለጠ ኃይል ያለውን ጠላት በጨበጣ ውጊያ በማጣደፍ ብቻ ውጊያውን ለመጀመር ተወስኗል ብለው ግን በጭራሽ አላሰቡም። ከዚህም በቀር ምናልባት ያንን ከፍተኛ ኃይል በማየት ፈርተውን ይሆናል ብለው ሳይገምቱም አልቀሩ። ነገሩ ግን ሌላ ነበር። ፀሐይዋ ለመጥለቅ ዘቅዘቅ እንዳለች ደጃዝማች የጦር አዛዦቻቸውን ሰብስበው በዚህ ጊዜ የታቀደውን የውጊያ ስልት ሲናገሩ ካሳ አሁንም አንድ ነገር ጌታዬ
አለ። ምን ነበር? አሉ ደጃዝማች። ማምሻችንን ወታደሩ ሁሉ ለምግብ ማብሰያ ማገዶ የሚሰበስብ መስሎ ጭራሮ ይሰብስብና ትንንሽ ጠንቦራ ይስራ አለ ካሳ። ጠንቦራው ደግሞ ለምን ነው? አሉ ደጃዝማች ክንፉ። ጦርነቱን በዶሮ ጩኸት ላይ መጀመር ስለሚገባ ለመብራት እንዲሆነን ነው። በዚህ ነዳዳ በረሃ ቀን ጦርነት ስንገጥም በሰራዊቱ ላይ የሚደርሰው ውሃ ጥምና ድካም ታለመኖሩ በላይ የሐረብ ሁሉ ተኝቶ እያለ በድንገት ዱብዳ እንዲወድቅበት ነው አለ ካሳ። ነገሩስ መልካም ነበር፣ ግን ተዚህ ቆላ ላይ ለጠንቦራ የሚሆነው ጭራሮ ሴት ይገኝ ብለህ ነው? አሉ ደጃዝማች። ብዙ ጭራሮ በአካባቢው አይቻለሁ። ብዙ የዶግ የአመድ ማዶና የፈረስ ዘንግ ጭራሮ አይቻለሁ በማለት ካሳ ተናገረ። መልካም ነዋ። በሉ የሚሆነው ሁሉ ዝግጅት አድርጉ። ውጊያው እንዳልከው ሁሉ አደጋ በመጣልና በሌሊት ቢሆን አይከፋም አሉ ደጃዝማች ክንፉ ያን ከእናት ከአባታቸው የወረሱትን ኮከብ የመሰለ ዓይን በካሳ ላይ ጥለው። በዚህ ሐሳብ መሠረት ማምሻውን ጭራሮ ተሰበሰበና ወታደር ሁሉ በየድንኳኑ ዙሪያ የሚነደውን እሳት ከቦ በመቀመጥ ጠንቦራ ሲያውተፈትፍ አመሸ። ሌሊት ከዶሮ ጩኸት ቀደም ብሎ የክንፉ ጦር ተቀስቅሶ ለውጊያ እንደተዘጋጀ ድምጡን አጥፍቶና ለጠላት ተጠባባቂ ዘበኞች ምንም ምልክት እንዳይታይ አድርጎ ግብጾች ወደ ሰፈሩበት ጉብታ ስር ተጓዘ። ሰራዊቱ ጉብታውን ተገን ካደረገ በኋላ በቡላድ ብልጭት በሚወጣ እሳት ሊሰሩ ያመሸውን ችቦ ሁሉ አቀጣጠልና የግብጾች ተጠባባቂ ዘበኞች በጨለማ የተጋረደ ዓይናቸውን ቀኑን የክንፉ ሰራዊት ሰፍሮ ወደ ቆየበት ጉብታ አቅጣጫ እያጨናቆሩ ምን ምልክት የሚያዩ ሲጠባበቁ የክንፉ ሰራዊት እያንዳንዱ ወታደር በሚያበራው ችቦ መብራት አንድ ኃይለኛ የከዋክብት ጎርፍ የግብጽ ጦር ሰፈር ለማጥለቅለቅ የመጣ መስሎ በጉብታው አናት ላይ ፈሰሰበት። ያ የግብጽ ሰራዊት በድንኳኑ ሐሳቡን ጥሎ በእንቅልፍ በተዋጠበት ጊዜ በዓይንና በወሬ ጀግንነቱን የሚያውቁት የኢትዮጵያ ሰራዊት በእሳት ጎርፍ ታጅቦ በመንፈቀ ሌሊት ላይ ዱብዳ እንዳወረደባቸው ያዩት ተጠባባቂ ዘበኞች ወደ ድንኳኑ እየገቡ የተኛውን ሰራዊት ለመቀስቀስ ወይም ወደ ጠላታቸው ጥይት ለመተኮስ በመጠኑም ቢሆን ለመከላከልና ሰዎቻቸውን በጥይቱ ድምፅ ለማንቃት በሞከር ፈንታ ከመስጊድ ሰገነት ላይ ወጥቶ ጸሎት እንደሚያደርስ ፉቅራ ድምፃቸውን ከፍ አድርገው አላህ 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 ሲሉ ይሰሙ ነበር። በዚህ ጊዜ የክንፉ ሰራዊት በዚያ ሰፈር ገባና በየድንኳኑ እየተራኮተ ያንን ዘረጦ የግብጽ ወታደር ፍግና ዛባ ባለበት መሬት ላይ በቅሎ እንዳፈራ ዱባ በሰይፍ ይቀረድደው ጀመር። አንዳንዱም ግድ የለሽ በጦር ከመሬቱ ጋር እንደ ርጥብ ቆዳ በችካል መሃል እየሰፋው ያልፍ ነበር። በየድንኳኑ የሚገባው አላህ አላህ የሚል ድምፅ በአንድ ላይ ሲሰማም በአንድ መስጊድ የተሰበሰቡ የአረብ ምዕመናን ልባዊ ጸሎት የሚያደርሱ እንጂ በጦር ሰፈራቸው ላይ አደጋ የደረሰባቸው ወታደሮች የሚናገሩት ቃል አይመስልም ነበር። የግብጽ ሰራዊት ግመሎችም ይህንን እንግዳ የማታ ትርኢት ሲያዩ ከታሰሩበት ጥንካሬ ያላቸው ወይም የታሰሩበት ገመድ ቡሰካ የሆነላቸው እየቆረጡ ሲፈረጥጡ፣ አንዳንዶች የታሰሩበትን ገመድ ቆርጠው ለመሮጥ ሲሞክሩ አልሆንላቸው እያለ በራሳቸው ኃይል ሲቀጠቀጡ ይታዩ ነበር። በጠቅላላው በዚያ ምሽት በግብጾች ሰፈር ላይ የደረሰው ትርምስና እልቂት ለካሳ ቀርቶ በጦርነት ብዙ ልምድ ለነበራቸው ለደጃዝማች ክንፉም እንግዳ ነበር። ከዛ ቀን ጀምሮ ብዙ የግብጽ ወታደሮች ወደ ክንፉ ግዛት ወይም በጠቅላላ ወደ አበሻ ምድር ትዘምታላችሁ ተብሎ ሲነገራቸው ብቻ ሆዳቸው ሲንጓጓና ሱሪያቸው በልዩ ልዩ ነገር ሲበላሽ ይታይ ነበር እያሉ ብዙ ሰዎች ይናገሩ ነበር። እረኞችም ቋራ ላይ ሆኖ ክንፉ ሲያገሳ የመየሳው ልጅ ቢጨመር ካሳ ግብጥን ጨነቀው ነፍሱን ረሳ እንኳን ጤነኛ ወሬ ሰው ፈሳ እያሉ በተራራውና በሸለቆው በወራሪው ጠላት ላይ ሲያፌዙ ይውሉ ነበር።